ያበረ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። ደስ ይለኛል። ብቻ አዶኑ ትንሽ ቀን ስንቀር ምናምን ለምዳችሁናል እንደ ቤተሰብ እኛን እንዴት መሰላችሁ? በቃ ሁልጊዜ ነው የምናገረውና ሶሻል ሚዲያ ላይ እንደምታውቁን አይነት አይደለም። በቃ እንደ ቤተሰብ ነን። እናቴን ካላያት ይከፋኛል፣ ይደብረኛል። በቃ እሱ ሙድ ላይ ነን እና ከእናንተ ጋር ደስ ብሎኛል። ይህንን የመሰለ ፍቅር የሆነ ቤተሰብ ስላለን እና በእውነት ሶሪ ስለጠፋን ምናምን በጣም ይቅርታ። ግን ትንሽ አድካሚ ጊዜያቶች ነበሩ። አልዋሽም፣ ለእናንተ መናገር ስላለብኝ ነው። እና አንድ ጓደኛዬ አለኝ። የጓደኛዬ ማዘሩ አርፋ ምናምን እዛ ነበርኩኝ እና አድካሚ ነበረ። በቃ ጉዞ በጉዞ ነበር እና በዛ ምክንያት ነው እኔም አልመቻች ብሎኝ ብቻ እየለፋው ነበር እና በዛ ምክንያት ነው። ወንድሜም ጽናቱን ይስጠ። ብርቱን አይቻለሁ። ጀግና ነኝ። ይመችሽ አባቴ። እግዚአብሔር የፈቀደው ሆነ። ቸኮሌት እያጣጣምሽ መብላት አለ ቢሻራላ። እሺ ቆንጂት፣ ምንድነው ዛሬ? ወይን እንጠጣለን፣ ፏ እንላለን። ኧረ ልታሰክረኝ። ኧረ አትሰክሪም አንቺ 22 ዓመትሻ። ከ21 ዓመት በታች የሆነን ሰው ነው የሚያሰክረው። አልሞላኝም እኮ ይሞላኛል ገና። ስንት? 22 እንዴ? ኧረ ወደታች ነው እንደምቆጥረው። ምን ይሄ ነው? ናፍቄሽ ነበረ። አይ አዎ። ምንድነው መግደርደር? አዎ ማለት ነው እንጂ ቀጥታ። ለማንኛውም ፋሚሊ ያው ቅመሜ በጣም እንደናፈቀቻችሁ እየተናገረ፣ እኔ ግን ፈረንጅ በሆነ ያዋጣኛል መሰለኝ። የምር እድሜን በካሜራ ተናገርክ? ምን ችግር አለው? ምን ችግር አለው? ሴት ልጅ እኮ ነኝ። እና ይሆንሽ እንደሆነስ ዝም በሉት። 13 ዓመቴ ነው። እግዚአብሔር በሰጠኝ ጸጋ ላይ በሰጠሽ እድሜ ላይ አመስገኝበት፣ ኑሪበት፣ ደስተኛ ሁኝበት የኔ ቆንጆ። ትንሽ ስለሆንሽ ስላነሽ ምንም የምትለውጪው ነገር የለም። ምን አለ? ልክ ነህ። አይ ምንም ነገር የለም። እኔ ስቀልድህ ነው እንጂ እድሜ ጸጋ ነው። ግን አንተ እንደዚህ መቀነስ አልነበረብህም። እኔ 30 ዓመቴ ነው። ኧረ ወይኔ ከማዘር ጋር ነኝ እንዴ? 2 ልጆች እኮ ወልጄልሃለሁ። መውለድሽን ማመች ተመስገን ጌታ። ይቺ ልጅ እየተመለሰች ነው። ክብር ምስጋና ለአንተ ይገባል። ለማንኛውም ሰላም ቢያቸው። ልጆቼን አልክድም። ላድግ የኛ ውዶችን ሰላም ቢያቸው እስኪ። በጣም ነው የናፈቁን። በእርግጥ አስደንግጠኸኛል። ልቤ የልብ በዛ ላይ ማዳመጫ አስቡት፣ ኖሮ እንደዚህ ውበት ደፍቶብኝ ስታየኝ ድንጋጤው አለ። ከዛ እንዲህ ተው ሸበላ ሆኜ መጣሁበት። አስቡት እንግዲህ። ግን አንተ እንደዚህ አምሮብህ እኔ እንደዚህ በቀሚስ አሮጊት መስዬ ይደብራል። የኔ ቆንጆ፣ እኔ እኮ በጣም አስባለሁ ታውቂያለሽ። ስማርት እንደሆንኩኝ ታውቂያለሽ። ግን ሰላም ቢያቸው እኮ ነው ያልክሽ። እሺ ሰላም። ግን ምንድን ነው ያልከኝ ቅድም? ሀፒ ምን ነበር ያልከው? ቫለንታይን። የምር ሰው ሁሉ ሲያከብር እኔ እየደበረኝ ነበር ዛሬ መንገድ ላይ ሳይ ምናምን። ደበረሽ? ጥንድ ነው። እኔ እያለሁ ነው የሚደብርሽ? አይ እኔ አንተ ትመጣለህ ብዬ አላሰብኩም። የምር እግዚአብሔርን። እንዴ ምን ሆነህ ነው? ወይኔ ብሩኬ፣ ለማንኛውም ሰላም ቢያቸው። ደረስክልኝ። ሰላም ቢያቸው እስኪ። ደክሞኛል በጣም። ሰላም ቤተሰብ፣ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ስለጠፋው በጣም ይቅርታ። በእርግጥ መጥፋት ፈልጌ አልነበረም። ያው ብሩኬ ነግሯችኋል ብዬ አስባለሁኝ። ብቻዬን ብመጣ አታዩኝም፣ ያለሱ ደበርሽን ነው የምትሉኝና ለዛ ብዬ ያው ብሩኬ ስላልነበር እየጠበቅኩት ነበረ። ለዛ ነው። እና ብቻ አላቅም፣ ያየሁት ነገር በጣም አስገርሞኛል። ምንድን ነው እያወራሽ? እሺ እያወራሁ ነው። ይሄ ሰውዬ ላይ ልቀመጥ እንጂ ድክም ምን ያለኝ እግዚአብሔር። አላስተዋልኩትም ነበር። አሻንጉሊቱ የኔ ቆንጆ ምን እያወራሽ ነበር? ተናገሪ እስቲ። ነበር እያወራሁ የነበረው በእርግጥ እኔ ስታይ ምንድን ነው የምትርበተበቹ? አንተ እንዴ ይናል ሌላ ሙሉ ካሜራማን ፍሪክ ነኝ። አዘጋጀት ሌላ ነገር ሰው በጣም ደንግጫለሁ። ደስ ብሎኛል። ዛሬ ምን አይነት ዘፈን ነው? ቫለንታይን ላልከው ግን እንትን እግዚአብሔርን እኔ እኮ ስሚኝ፣ አቅም እኔ የምደግፈው ነገር አይደለም።
ቫለንታይን የምደግፈው ስልሽ አክብሬ አላውቅም እኮ ስሚኝ፣ አቅም እሺ እኔ የምደግፈው ነገር አይደለም። ቫለንታይን የምደግፈው ስልሽ የሆነ ጥናት እያየው ነበር ማርያምን። ቫለንታይን በገባ ከአንድ ወር በኋላ በጣም ብዙ ሴቶች ልጅ ያስወርዳሉ የሚል ነገር አይቻልም አደለ? ካሜራማን ነው የሰማነው። በጣም ብዙ ሴቶች ቫለንታይን በገባ በአንድ ወሩ ብዙ ልጆች